ከፋሲካ በኋላ የዶሮ እርባታ ስራን እንዴት በአዲስ ጉልበት እንጀምር? ሰላም ጤና ይስጥልን የኔ ዶሮ ፕላስ ቤተሰቦች፣ እንኳን ለብርሃነ ትንሣኤ በሰላም አደረሳችሁ። ፋሲካ አልፏል። ብዙዎቻችሁ ዶሮዎቻችሁን ሽጣችሁ ቤቱ ባዶ ሆኖ ይሆናል። አንዳንዶቹ ደግሞ በዓል ስላለፈ ገበያ ይቀዘቅዛል ብላችሁ የሌለ ስጋት ገብቷችሁ ይሆናል። ነገር ግን ስኬታማ አርቢ ማለት ገበያው ሲቀዘቅዝ ተኝቶ የሚጠብቅ ሳይሆን ለቀጣይ ትልቅ ሽያጭ ራሱን የሚያዘጋጅ ነው። ዛሬ ከበዓል በኋላ አዲስ ዙር ከመጀመራችሁ በፊት ልናደርጋቸው የሚገቡ 5 ወሳኝ ነጥቦች በዝርዝር እናያለን። ለዚህ ስራ አዲስ የሆናችሁ ትልቅ ትምህርት ታገኙበታላችሁ። እስከ መጨረሻው አብራችሁን ቆዩ። እሺ ቤተሰቦች ተመልሰናል። አሁን ወደ ነጥቦቹ እንሂድ። አንደኛው ነጥብ የቤት ዝግጅትና ባዮሴኩሪቲ። አንደኛውና ዋነኛው ስራ ቤት ማጽዳት ነው። ዶሮዎቹ ከወጡ በኋላ ቤቱ ውስጥ የቀሩ ቆሻሻዎች ለቀጣይ ጫጭቶች በሽታ ሊሆን ይችላሉ። መጀመሪያ የዶሮዎቹን ኩስ ሙሉ በሙሉ አስወግዱ። በመቀጠል ግድግዳውን፣ ወለሉን በውሃና በሳሙና በደንብ እጠቡ። ከተቻለ በሃይፖ ወይም በኖራ ግድግዳው ብትቀቡት የተሸሸጉ ጀርሞች ይሞታሉ። ማሳሰቢያ፣ ቢያንስ ለ7 ቀናት ቤቱ ባዶ አድርጎ አየርን እንዲያገኝ መተው አለባቸው። ይህ ካልተደረገ ጥሩ አይሆንም። ይህ ባዮሴኩሪቲ ይባላል። በሽታን ከመከላከል በላይ ትርፋማ የሚያደርግ ምንም የለም። ሁለተኛው ነጥብ የገበያ ጥናትና ቀናትን ማስላት፣ ለሚቀጥለው ሽያጭ ማቀድ ነው። አሁን የምታስገቧቸው ጫጩቶች ለየትኛው በዓል እንዲደርሱ ወይም እንዲደርሱላችሁ ትፈልጋላችሁ? ለምሳሌ ለስጋ ዶሮ ብሮይለር ከሆነ 45 ቀን፣ ለእንቁላል ከሆነ ላየር ደግሞ 5 ወር አካባቢ ይፈጃል። አሁኑኑ ካልጀመራችሁ የሚቀጥለው በዓል ላይ ዶሮዎቻችሁ ሳይደርሱ ሊቀሩ ይችላሉ። ስለዚህ የቀናትን ስሌት አሁኑኑ ሰርታችሁ ጫጩት ማዘዝ አለባችሁ። በአካባቢያችሁ የትኛው ዝርያ ተፈላጊ እንደሆነ ደጋግማችሁ አረጋግጡ። ምክንያቱም ሰፈር ላይ የሚፈለገው የዶሮ ዝርያ ለስጋ ሊሆን ይችላል፣ ለእንቁላል ሊሆን ይችላል። ይህንን በተደጋጋሚ ማሰብ ነው። ምክንያቱም ብዙ ነገሮች አሉ። አሁን የስጋ ብቻ የሚፈልጋለ፣ አውራ ዶሮ የሚፈልጋለ፣ የእንቁላል ብቻ የሚፈልጋለ። ያንን የእንቁላል ዝርያ ከሆነ የእንቁላል ዝርያ አሁን እናንተ ልትገቡበት ወይም ደግሞ በዚህ አቅዳችሁ ያላችሁትን ከሁለት አንዱ ማቀዳል ስላለባችሁ ማለት ነው። አይ ሁለቱን ይችላሉ ካላችሁ ትችላላችሁ። ምክንያቱም በዚህ በኩል የእንቁላል መኖ አለ፣ በዚህ በኩል ደግሞ የስጋ ብዙ ነገሮች ይለዋል። የትኛው ይቀለኛል ብላችሁ ደግሞ ማረጋገጥ አለባችሁ ማለት ነው። ይህንን አስተውሉ። ሶስተኛ ነጥብ ጥራት ያለው ጫጩት መምረጥ። ጥራት ያለው ጫጩት መምረጥ ይህ ማለት ምን ማለት? የምትገዙበት ቦታ ነው። ካለፈ ዘር ወይም ደግሞ ካለፈ ዙር ምን ተማሩ ብላችሁ አስቡ። ጫጩት ስትረከቡ እነዚህ 3 ነገሮችን ተመልከቱ። አንደኛ ንቃት። ጫጩቶቹ አይናቸው ክፍት የሆነና በጣም ንቁ መሆን አለባቸው። ከወዳቸው ስር የረጠበ ወይም ደግሞ የቆሳሰለ መሆን የለበትም። ምክንያቱም ቆሻሻ፣ ፈንገስ፣ ብዙ ነገሮች ደግሞ ሄዶ ምን ይሆናል? ኢንፌክሽን ያጋልጣቸዋል ማለት ነው። ይህንን ለበብ። ሶስተኛ ደግሞ ክትባት። በማንኛውም ሁኔታ የተከተቡ ጫጭቶች ፈልጉ። በማንኛውም ሁኔታ የተከተቡትን መሆናቸውን እርግጠኛ ከሆናቸው ብቻ ተረከቡ። ታማኝ ከሆኑ የማፈልፈያ ጣቢያ ያላቸው፣ በማህበር የተደራጅተው በመንግስት እውቅና ያላቸው፣ እንዲሁም ለዚህ ዓላማ በግል ባለሀብቶች የተቋቋሙ፣ ከነዚህ በደንብ አድርጋችሁ ለይታችሁ አውቃችሁ ተረከቧቸው። ኃላፊነትም እነሱ ስለሚሰማቸው ማለት ነው። ምክንያቱም እነሱ ትልቅ ድርጅት ናቸው። ለዚህ ዓላማ የተደራጁት በማይክሮ የተደራጁትም አሉ፣ በአነስተኛ ማለት ነው። በመንግስት እውቅና የተሰጣቸው ክትትል ብዙ ነገር ስላላቸው ኃላፊነትም ይሰማቸዋል። ምክንያቱም የነሱ ስራም ይበላሻል። የእናንተ ስራ ሲበላሽ የነሱ ስራም ይበላሻል። ስለዚህ ይህንን በአግባቡነቱ ወቁ። አራተኛው ነጥብ የመኖ አቅራቦትና ወጪ መቀነስ ነው። የመኖ ዋጋ በየጊዜው መጨመሩ አይቀርም። ስለዚህ ምን እናድርግ? ጫጩቶች ሳይገቡ በፊት ቢያንስ ለ1 ወር የሚሆን መኖ በጅምላ ገዝታችሁ አስቀምጡ። ይህ ድንገተኛ የዋጋ ጭማሪን ለመቋቋም ይረዳል። መኖ ስትገዙ ጥራቱን አረጋግጡ። እርጥበት ያለው መኖ ለፈንገስ ስለሚያጋልጥ ለዶሮዎች ጤና አደገኛ ነው። ደረቅና አየር የሚገባው ቦታ ላይ ማስቀመጥ አትርሱ።
በአጠቃላይ ከበዓል በኋላ ያለው ጊዜ የእረፍት ጊዜ ሳይሆን የዝግጅት ጊዜ ነው። እነዚህን 5 ነጥቦች ካስተካከላችሁ በሚቀጥለው ዙር የተሻለ ውጤት እንደምታገኙ አልጠራጠርም። የዛሬው ቪዲዮ ከጠቀማችሁ ላይክ ማድረጋችሁን እንዳትረሱ። ለሌሎች አርቢዎች እንዲደርስ ደግሞ ሼር አድርጉት። በቀጣይ በምን ርዕስ ቪዲዮ እንድሰራ ትፈልጋላችሁ? ኮሜንት ላይ ጻፉልኝ። ስለነበረን ቆይታ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩ።